ስለናት ምድሬ እሷ ናት ክብሬ እኔስ አገሬ። አድዋ ኢትዮጵያና ኢትዮጵያዊነትን ከመጥፋት የታደገ ታላቅ የድል ምልክት መሆኑ ይታወቃል። በዚህ ዘመን በችግር ጊዜ ሰዎች እርስ በርሳቸው ተደጋግፈው የቆሙበት ነበር። ልዩነታቸውን ከአንድነታቸው በታች አድርገው በህብረት መገለጥ የቻሉበት ነበር። ከአድዋ ድል ማግስት ጀምሮ እስከ ዘመናችን ድረስ ያለው ሂደት ግን ብዙ ፈተናዎች የታዩበት ሆኗል። ሲንከባለሉ ለመጡ ችግሮችና ችግር ወለድ እሳቤዎች ተጋልጣለች ኢትዮጵያችን። አሁን የምናያቸውና የምንሰማቸው አስቸጋሪ ሁኔታዎችን የሚያረጋግጡት ያንን ነው። ለመሆኑ እንደ ትላንትናው የአድዋ ድል ዘመን ደምቆ የሚታይ ኢትዮጵያዊነት በዚህ ዘመንስ ይኖር ይሆን? እንደሚባለው ጠፍቷል ወይስ ከዚያ መንፈስ የራቅን ሆነናል? ይህ ጥያቄ ነው። በዛሬው ዝግጅቴ ይህን ጉዳይ በከፊል ገለጥ አድርጌ ለመግለጽ እሞክራለሁ። ታዲያ እስከ ዝግጅቱ ፍጻሜ አብራችሁኝ ትሆኑ ዘንድ በታላቅ ትህትና እጠይቃለሁ። ሰብስክራይብ ማድረጉን በፍጹም እንዳይዘነጉት። ላይክ፣ ሼር በማድረግ የእይታ አድማሱን ያሰፉልን ዘንድ በአክብሮት እንጠይቆታለን። እናመሰግናለን። የታሪክ ድርሳናት የሚነግሩን አንዱና ዋነኛው እውነት ኢትዮጵያን ያቆማት ኢትዮጵያዊነት እንደሆነ ነው። ይህ ማለት ከቆምንባት መሬት በላይ የረቀቀው መንፈስ ማለትም የአንድነት መንፈስ፣ የመተጋገዝ መንፈስ፣ የመሰባሰብ መንፈስ፣ በልዩነት ውስጥ ያለ የአብሮነት መንፈስ እንደሆነ ይታወቃል። እንዲህ ያለው ቀለመ ደማቅ ኢትዮጵያዊነት በተባለለት ልክ ይሆን አሁን ያለው ወይስ ጠፍቷል? አሊያስ ከዚያ መንፈስ በተቃራኒ ነው? በቀስተ ደመና ሰማይ መቀነቱ ባንዲራሽን ታጥቆ አርማሽ የታተመን እንኳን ባለመዳፍ ባሪያም ታውቆ። በእርግጥም ኢትዮጵያዊነት ከመቼውም ጊዜ በላይ ፈተናዎች የተጋረጡበት ሆኗል። ሁለገቡ ፖለቲካ፣ እጀ ረጅሙ ፖለቲካ በየዘመኑ በሚፈጠሩ መገጫጨቶች ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ መንገራገጮችን ፈጥሯል፣ እየፈጠረም ይታያል። እንደ እሴት ሆነው የሚጠሩትን መንፈሳዊና ባህላዊ ብሎም ስነ ልቦናዊ ሀብቶቻችንን ዋጋ የማሳጣት ሚናም ተጫውቷል። ይህን የሚያረጋግጡ ብዙ ማጣቀሻዎችን አሁን ላይ ማንሳት አይቸግርም። በተለይ አሁን ላይ የኢትዮጵያዊነት መለኪያ ናቸው የምንላቸው አብሮ የመቆም፣ ተከባብሮ የመኖር፣ ተጋግዞ የመጓዝ የቀደመ ሀገራዊ እሴት በተፈለገው ልክ እንዳልሆነ ደፍሮ መናገር ይቻላል። አንዳንዶቹ ሀገር በቀል ባልሆኑ ልማዶች ተበርዘው የመጥፋት አደጋ ተጋርጦባቸዋል። አንዳንዶቹ ደግሞ ባልተለመደ የራስ ወዳድነት ስሜት ተመርዘዋል። ከዚህ ሂሳቤ በመነሳት ኢትዮጵያዊነት ጠፍቷል ወይስ ከዚያ መንፈስ ርቀናል ብለን መጠየቅን ግድ ሆኖብናል። ስንቴ ሞቱልሽ ለክብሬ ዘባድረው አልፎ ሲደፉሽ ባህርሽን ተሻግረው የጀግኖች ሀገር የአዳም እግር አሻራ ፈለገግ ይሆን ያንቺ ስም ሲጠራ በሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ። ቀላል በማይባሉ ሰዎች አቀንቃኝነት እየተካሄደ ያለ ዘመቻ መቀልበስ ካልተቻለ የሚፈጠረው አደጋ ከባድ እንደመሆኑ ሊወሰዱ የሚገባው እርምጃዎችን ጠቅሼ ላብቃ። 5 መሰረታዊ ዘመቻ ማድረግ አለብን ብዬ አምናለሁ። ከነዛ ውስጥ አንዱና ዋነኛው
የጋራ ማንነታችንን ከመቼውም ጊዜ በላይ ማጠንከር ይኖርብናል። ይህን ለማድረግ ደግሞ ኢትዮጵያዊነትን በትምህርት በባህልና በማህበራዊ ስራዎቻችን እንዲጠናከሩ ማድረግ ያስፈልጋል። ሁለተኛው እውነተኛ ውይይትና መግባባትን መፍጠር የግድ ያስፈልጋል። ስለ ታሪክ፣ ስለ ፖለቲካ፣ ስለ ወደፊት በክፍት ውይይት መመርመርና መነጋገር እንዲቻል ማድረግ ያስፈልጋል። ሶስተኛው ፍትህና እርስ በርስ መተማመንን ማዳበር አሁን ላይ በእጅጉ የሚጠይቀን ግዴታ ሆኖብናል። ፍትህ የሚሰራበት ስርዓት ሲኖረው እና ሲጠናከር የጋራ ሀገራዊ ስሜትን ያዳብራልና። አራተኛ የጋራ ታሪክን ማክበርና መገንባትም ያስፈልጋል። ታሪክ የሚከፋፍል ነገር ሳይሆን የሚያገናኝ መሆኑን ማረጋገጥ መቻል አለብን። በትላንት ታሪክ ለመወቃቀስ ሳይሆን አዲስ ታሪኮችን ለመጻፍ የምንዘጋጅበት የጋራ ታሪክ ልንገነባ የምንቆምበት መሆን የግድ ይለናል። አምስተኛው የኢትዮጵያዊነት እሴቶቻችንን መመለስና ማሳደግ ይጠበቅብናል። አንድነትን፣ ክብርን፣ መተጋገዝንና ለጋራ አገር አብሮ መቆም አሁን የሚጠይቀን ትልቁ ኃላፊነታችን ነው። በሰሜን በደቡብ በምስራቅ በምዕራብ ላይ ኑር ይሁን ያንቺ ሲሳይ። በሰሜን በደቡብ በምስራቅ በምዕራብ ላይ ኑር ይሁን ያንቺ ሲሳይ። መፍትሄው ሀገርን ብቻ መጠበቅ ሳይሆን ኢትዮጵያን ያቆማትን ኢትዮጵያዊነትንም ማጠንከር ነውና በአንድነት እንቆም እላለሁ። ዛሬውን በዚህ አበቃው። በሌላ ዝግጅት ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛላችሁ ተመኘው። ኢትዮሌንስ ቻናል